በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእናታችን ለጽዮን ማርያም ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ጽዮን ማለት አምባ መጠጊያ ማለት ነው። አንድም ሚስጥሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል፣ በትንቢታዊ ሚስጥሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስቱ ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር ሞገስ አምባ መጠጊያ የምትሆናቸውን ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ከዚያም ለ500 ዓመታት ያህል ከእነርሱ ጋር በመሆኗ ፈጣሪና በእነርሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤቱ ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ አማካኝነት ወደ ኢትዮጵያ መጥታለች። ጌታ እንደፈቀደ ቅዱስ መስቀሉና ታቦተ ጽዮን ኢትዮጵያ ሀገራችንን እየባረከ ይኖራል። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ እንደማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለው ውል ስምምነት ማለት ነው። ታቦት ማለት ማኅደር ማደሪያ እንደማለት ነው። ዳር 21 ቀን ጽዮን ማርያምን የምናከብርባቸው ምክንያቶች፣ አንደኛ በዚች ቀን ታቦተ ጽዮን ለሊቀ ነቢያት ቅዱስ ሙሴ መሰጠቷን እናስብበታለን። ይህም ሲሆን ቅዱስ ሙሴ 40 መዓልት 40 ሌሊት ጾሞ ታቦተ ጽዮንን እንደተቀበለ መጽሐፍ ቅዱስ ይነግረናል። በዘመነ ኤሊ ሊቀነ ካህናት ታቦተ ጽዮንን በታሪኳ ለመጀመሪያ ጊዜ በአሕዛብ እጅ ተማርካለች። ነገር ግን ብትማረክም ዳጎንን ቀጥቅጠዋለች። በዘመነ ቅዱስ ዳዊት በአሚናዳብ ሰረገላ ሆና በአብደራ ቤት ስትቀመጥ ቅዱስ ንጉሥ በታላቁ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብርን እስኪረካ ድረስ ለታቦተ አምላክ ተቀኝላት። በዚህም ሜልኮል ንቃው ማኅፀኗ ተዘግቷል። በዘመነ ንጉሥ ሰሎሞን ግሩም የሆነ ቤተ መቅደስ ተሰርቶላት ስትገባ ታላቅ ሐሴት ተደርጓል። እግዚአብሔርም በደመና ወርዶ ንጉሥን አነጋግሯል። በዚያውም ዘመን በፈጣሪ ፈቃድ ንጉሥ ምኒልክ ቀዳማዊ ታቦተ ጽዮንን ይዞ ወደ ኢትዮጵያ ገብቷል። በዘመነ አፄ ባዜን አማናዊት ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጥታ ገብታለች። በዚህ ጊዜም ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን አክሱምን ውጧታል። በአራተኛው መቶ ክፍለ ዘመንም ነገሥት ጻድቃን አብርሃ ወአብጽሐ 12 መቅደሶች ያሏትን ግሩም ቤተ ክርስቲያን ለመብራን ሰርተው በዚሁ ቀን በጌታችን ተቀድሷል። በተጨማሪም በየጊዜው ማለትም በዮዲት ጉዲትና በግራኛ አማካኝነት ስትፈርስ ወደ ዝዋይ ትሰደድ ነበር። ተመልሳ ስትታነጽም ቅዳሴ ቤቷ የሚከበረው ዳር 21 ቀን ነበር። በእነዚህና በሌሎች ምክንያቶች ዳር 21 ቀን የእመቤታችን የቅድስት ድንግል ማርያም በዓሏን እናከብራለን። አማናዊት ጽዮን መብራን ድንግል ማርያምን
እንዲህ እንላታለን። ቅድስት የሚለው ቃል ለሁሉም ቅድስት እናቶች ቢሰጥም ቅሉ ለድንግል ማርያም ሲሰጥ ግን ትርጉሙ ይለያል። እርሷ ቅድስተ ቅዱሳን ንጽሕተ ንጹሐን ቡርክት እምቡሩካን ኅሪት እምሩያን እናትና ኅሪት እምሩያን ናትና ከሰው ልጆችም ሁሉ ትበልጣለች። ይቅርና የሰው ልጅን ንጹሐን መላእክትም በንጽህናና በቅድስና ትበልጣቸዋለች። እርሷም መብርሃን የአምላክ እናቱ ሰውነታችን መመኪያ ናትና እመቤታችንን ቅድስት ስንል ጽኔት ንጽሕት ክብርት እመቤታችንን ቅድስት ስንል ንጽሕት ክብርት ልዩ ማለታችን ነው። ንጽሕት ትባላለች። ሌሎች ቅዱሳን ቢነጹ ከገቢር ከነቢብ ኃጢአት ነው እንጂ ከሐልዮ ኃጢአት አይደለም። እሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናት። ኃጢአትን ከማሰብ መጠበቅ ከሰው ልጆች ለማን ተሰጠው? ይህስ ለመላእክትም አልተቻላቸውም እንዲል ጽኔት እንላታለን። ሴቶች ቢጸኑ ለጊዜው ነው እንጂ በኋላ በጊዜው ተፈቶ አለባቸው። እመቤታችን ቅድስት ድንግል ማርያም ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ድንግል ናትና ጽኔት በድንግልና አልባቲ ሙስና እንዳለት ቅዱስ ያሬድ እኛም እንላታለን። ቅዱስ ባስልዮስም ማርያም ዘላለማዊት ድንግል ናት እያለ ይገልጻታል። እመቤታችን ቅድስት ድንግል ማርያምን ክብርት እንላታለን። ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን፣ ነቢያት ሐዋርያትን ወልደው ነው። እመቤታችን ግን የምናከብራት ወላዲተ አምላክ የአምላክ እናቱ ብለን ነውና እመቤታችንን ልዩ እንላታለን። ከእርሷ በቀር እናቱና ድንግል እመቤቱና አገልጋይ የሆነች በድንግልና ወልዳ ወተትን ያስገኘች ሌላ ሴት የለችም ከእመቤታችን ከድንግል ማርያም በስተቀር። ስለዚህ በኅዳር 21 ቀን እመቤታችን የቅድስት ድንግል ማርያምን ኅዳር ጽዮን ብለን እናከብራለን። የጽዮን ማርያም ረድኤቷ በረከቷ አማላጅነቷ በሁላችን ላይ ይደር ለዘላለሙ በእውነታ ነው።